ሩሲያ ከቡድን 8 አባል ሀገራት የመውጣቷ ነገር ፍጹም ስህተት ነው ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ትራምፕ በዚያው የቡድን 7 አባል ሀገራት ጉባኤ የኢራንና እስራኤልን ጦርነት በተመለከተ የቀረበላቸውን ረቂቅ ሀሳብ ያለመፈረማቸውም ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የቡድን 7 አባል ሀገራት ስብሰባ በሚካሄድባት ካናዳ የሩሲያውን አቻቸውን ቭላዲሚር ቭላዲሚሮቪች ፑቲንን ማጣታቸው አንድም አስከፍቷቸዋል፣ ሁለትም አስፈርቷቸዋል። ለዚያም ሳይሆን አይቀርም ትራምፕ ሩሲያስ ኤክስፐልዥን ፍሮም G8 ሚስቴክ ያሉት። በካናዳዋ የኮረብታማ የመዝናኛ ስፍራ ካናናስኪስ የተሰባሰቡት የሰባቱ ዲታ ሀገራት የካናዳ፣ የጣሊያን፣ የአሜሪካ፣ የፈረንሳይ፣ የጀርመን፣ የእንግሊዝና የጃፓን መሪዎች የአውሮፓ ህብረትን አካተው ሌሎች ተጋባዥ እንግዶችንም ጨምረው በመካከለኛው ምስራቅና በዩክሬን ስለቀጠለው ከባድና አስፈሪ ጦርነት አጀንዳ ይዘው መምከራቸውን የተገለጠ